ጋዜጠኛው ሳልህ አልጃዕፈራዊ በስተመጨረሻ ምኞቱ ተሳካለት። ነገ ከወንድሞቹ ጋር ከነ አነሳ ሸሪፍ ጋር ሊገናኝ ነው። የዓለም ሚዲያዎች በጣም የሚተማመኑበት ብርቱና ጀግና ጋዜጠኛ ነበር። ንጹሃኖቹ ድምጻቸው እንዳይታፈን ሌት ከቀን ያለምንም ፍርሃት ያለምንም ተስፋ መቁረጥ ሲለፋ ነበር። ጋዛ የሸሂዶች ምድር፣ እኛ መኖር ከምንወደው በላይ እነሱ ሸሂድነትን አብልጠው ይወዳሉ። ጋዜጠኛ ሳልህ አልጃዕፈሪ በአቡ ሸባብ በሚመራውና ከእስራኤል ጋር ሲተባበር በነበረው ኃይል ጋዛ ውስጥ ገደሉት። አቡ ሸባብ የዳግሙሽ ጎሳ መሪ ሲሆን እነዚህ ጎሳዎች የእስራኤል ተላላኪ ነበሩ። አቡ ሸባብ በጋዛ ራሱን ኢስላሚክ ስቴት በሚለው የዳሽን ተወካይ ሲሆን ሐማስን በመታገል ይታወቃል። እናም ከእስራኤል ጋር በመሆን በጋዛውያን ላይ ከፍተኛ በደል ሲፈጽሙ በነበሩት በእነዚህ ወንበዴዎች ላይ ሐማስ እርምጃ መውሰድ የጀመረ ሲሆን በርካቶችን መደምሰሱ ይታወቃል። በትላንትናው ዕለት ብቻ 23 አባላቱን የተገደሉበት ይህ ቡድንም ለበቀል የጋዛውያን ድምጽ የሆነውን ጋዜጠኛ ሳልህን አፍኖ በመውሰድ ገለውታል። ኻኢን ነው። 10 ጥይት ካለህ አንዱን ለወራሪ አስቀምጠህ 9 ለከሃዲ ውሻ ተጠቀመው የሚባለው ለዚህ ነው። ምናልባትም አዲሱ የወራሪዋ ስትራቴጂ ይሆናል። ዶክተር አድሃም ከሳልህ ጋር የመጨረሻ የዋትስአፕ ልውውጡን አጋርቷል። ሳልህ በእጁ የያዘው ዳቦ የአነስ እንደሆነ ሲነግረው ያየው ዶክተር አድሃም ለሳልህ ህልሙን ነግሮት እንዲጠነቀቅ ይነግረዋል። ታዲያ የአላህ ውሳኔ የቀደመና የጽናቱ ምሳሌው ሳልህ ጃዕፈራዊ ወርቃማውን የጡፋን አልአቅሳ ሸሂዶችን ቅፍለት እንዲቀላቀል ሆነ። የጋዛ ጋዜጠኞች ማይክና ካሜራ ብቻ አልነበረም ተሸክመው የሚሮጡት፣ ይልቁንም ለህዝባቸው ግልጋሎት ራሳቸውን አጋርተዋል። እህል ማከፋፈልም ይሁን ቁስለኛን ለማድረስ ቶታቸውን ለብሰው አፈር ይለብሳሉ። ከህዝባቸው የተለየ ምቾት ህይወት የላቸውም። አብረዋቸው ፕላስቲክ ውስጥ ያድራሉ፣ እዛው ሸሂድ ይሆናሉ። ጋዜጠኛው ሳልህ አልጃዕፈራዊ ጦርነቱ አብቅቷል፣ ሰላም መጣ እያለ ሄደ። ነገር ግን ለከሃዲዎች ሰላም ምን ማለት እንደሆነ አላወቁም ነበር። የመጨረሻ ታሪኩን ሲዘግብ ፈገግ ብሎ ነበር። የሚንቀጠቀጥ ድምጹ ከፍንዳታዎቹ ጋር ተቀላቀለ። በደሙ ተናግሮ የማይጨርሰውን ታሪክ ጻፈ። ብርሃኑ ተመልሶ እንደሚመጣ ያምን ነበር። አገሩ ከቅዠቱ እንደምትነቃ፣ ጨለማው ግን ትዕግስቱን መረጠ። አሁንም አልነጋም። ጋዜጠኛው ሳልህ ግን ሄዷል። በእጁ ካሜራ፣ በጀርባው ዱቄትን፣ በአይኑ እውነትን፣ መቼም አትሞትም የሚል እምነትን ይዞ ሄደ። ድምጹ ግን ሁሌም በንፋስ ውስጥ ይንሾካሾካል። ሳልህ ጦርነቱ አብቅቷል፣ ሰላም መጣ እያለ እሱ ግን አሸለበ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ያ አላህ ነን፣ ወደ አላህም ተመላሾች ነን። አላህ ማረፊያችሁን ጀነተል ፊርደውስ ያደርግላችሁ ያ ረብል ዓለሚን።